በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህን ድምፅ የምንሰማ ሁላችንም ማርያ ትምህርተ መስቀል ፊታችንንና መላ ሰውነታችንን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቃባ ከንልማ ከነፉራ ቁልቁሉ ዋቀዮ ቶኮ አሜን። በሰማያዊው ሥርዓት እግዚአብሔርን የምታገለግሉ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ የእመቤታችን የቅድስት ድንግል ማርያምን ልጅ መድኃኔ ዓለም ኢየሱስ ክርስቶስን ደጅ የምትጠኑ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት፣ የቤተ ክርስቲያን የስስት ልጆች፣ የሰንበት ተማሪዎች ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ከረማችሁ? አሜን። ሉለ ባሕሪ የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘውትርም የተመሰገነ ይሁን። ለቃል ማውረድ ለሥጋ ማድረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የሐዲስ ኪዳን ኪሩቤል ማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል መታሰቢያ በሰላም በጤና ሁላችንንም አደረሰን አደረሳችሁ። ለዚህ ዕለት ያደረሰን መድኃኔ ዓለም ክብር ምስጋና ይግባው። አመስግኑት እግዚአብሔርን። በዛሬው ዕለት በድንግል ማርያም ልደት የማይደሰት ጥንት ጠላታችን ዲያብሎስ ብቻ ነው። ታላቁ የቤተ ክርስቲያናችን አባት አባ ጊዮርጊስ ዘጋስጫ በሐሙስ አርጋኖን ድርሰቱ ጸሎቱ እንዲህ ይላል። እመቤቴ ቅድስት ድንግል ማርያም ሆይ ሰይጣን ከሁሉ በላይ አንቺን ይጠላሻል። ለምን ብባል ከአንቺ የተወለደው ክርስቶስ አናት አናቱን ብሎ ስለገደለው ይላል። ዛሬ የሰው ልጆች ሁሉ የደስታ ቀን ነውና እኛ ደግሞ ከትውልደ ካም ከትውልደ ሴም ከትውልደ ያፌት ነን። በአባቶችሽ ፈንታ ልጆች ተወለዱልሽ ብሎ ቅዱስ ዳዊት እንደተናገረው ልጆቿ ነንና በእናታችን መወለድ ደስ ብሎናል። ደስ ስላለን እልል ብለን እግዚአብሔርን እናመሰግነዋለን። ባለችን ጥቂት ጊዜ የምንማማርበት የትምህርታችን ርዕስ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ተጽፎ የምናገኘውን ኃይለ ቃል ነው። እግዚአብሔር ያስቀረልን ዘር። ሙሉ ቃሉን ስናነብ እንዲህ ይላል። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራን በመሰል ነበር ይላል። ስለ ዋቀዮን ሰኚ ሲ ኑፍ አንቢሱ ባቴ አብዲያ ከሶዶሚፍ ጎሞራ ዳላናማ ሁንዱማ ኒኛታ ቱሬ ጀዳ ራጅች ኢሳይያስ። የሰራዊት ጌታ እግዚአብሔር። አሁን አስተውሉ። የእመቤታችን መወለድ፣ የእመቤታችን መመረጥ፣ የእመቤታችን የአምላክ እናት መሆን ድንገተኛ አይደለም።
አስቀድሞ አዳም ሲፈጠር ታምረ ማርያም ላይ ያለውን ኃይለ ቃል ብዙ ጊዜ በአምላክ ሕሊና ነበረች ድንግል ማርያም የሚለውን የሚያረጋግጥልን ኃይለ ቃል ነው። የዚህ የነቢዩ ኢሳይያስ ሐሳብ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰን ነበረ። መቼም የሰዶምንና የጎመራን ታሪክ የማያውቅ ያልሰማ የሰው ዘር የለም። አይደለም ክርስቲያን ሰው የሆነ ሁሉ አሁን በዓለማችን ላይ ክፉ የሆነው ኃጢአት እግዚአብሔር ሰውን በመፍጠሩ ተጸጸተ የተባለበት ኃጢአት ወንድ ለወንድ ሴት ለሴት ጋብቻ የሚያውጁ ዓለማት ጭምር አሁን በእኛ ዘመን ያሉበትን አስቀድሞ በብሉይ ኪዳን በኦሪት ዘፍጥረት ምዕራፍ 19 ላይ ታሪኩን የምናገኘው የሰዶምና የጎመራ ሕዝብ ታሪክ አለ። ተመልከቱ። ሰዶምና ጎመራ በእሳት ነው የጠፉት፣ የሉም። ክርስቶስ በወንጌልም ሲያስተምር ወደ ኋላ ሄዶ የሰዶምና የጎመራን ሕዝብ እንዲያስታውሱ በወንጌል መሃል ያነሳ ነበር። ለምን? ጠፍተዋል፣ በእሳት ተቃጥለዋል። ከኖኅና ቤተሰቡ በቀር ማንም የተረፈ የለም። የሎጥ ሚስት ብቻ የጨው ድንጋይ ሆና ስትቀር ሎጥና ቤተሰቦቹ ግን ወጥተዋል። ሌሎቹ ግን ከእሳት ማምለጥ አልቻሉ። ተመልከቱ። ቅዱስ ዳዊት በመዝሙር 87 ላይ መሰረቶቿ በተቀደሱ ተራሮች ነው ይላል። የድንግል ማርያምን የተረፈ ዘር አለ። ከአዳም ጀምሮ እስከ እመቤታችን ድረስ እግዚአብሔር መርጦ ለይቶ ያስቀረው አንዲት ዘር አለች። ያችን ዘር ነው ዛሬ የምናስባት። ሰዶምና ጎመራ በእሳት ሲጠፉ ተመልከቱ። ሰዶምና ጎመራ በእሳት ሲጠፉ እግዚአብሔር ለሰው ልጆች ዘርን አስቀርቷል። ያችን ዘር የተወለደችበት ዕለት ነው ዛሬ። ስለ እመቤታችን ስለ ቅድስት ድንግል ማርያም ክርስቲያኖች ስንናገር፣ ስንዘምር፣ ስንሰማ ይቺ ዘር ለእኛ መዳን አንድ ትልቅ ስፍራ ስላላት ነው። አሁን ይችን ዕለት ስናስብ ከእኛ መዳን አንጻር ነው የምናየው። ክርስቲያኖች ብዙ ሰዎች ተወልደዋል በዓለም ላይ። ብዙ ሰዎች ዛሬ ልደታቸውን የምናከብራቸው ልጆች አሉ። እኛም እዚህ ያለን ተወልደን ወደ ምድር የመጣን በእግዚአብሔር ፈቃድ። የድንግል ማርያም ልደት ግን ለየት ያለ ነው። ከሰው ልጆች መወለድ ጋራ ስንመለከት የእኛ ሰው ሆኖ ወደ ምድር መምጣትን ዝም ብለን አስበን ሰው ሆነን እስከ መጨረሻ የመቀጠላችን ጉዳይ ግን ከድንግል ማርያም ልደት ጋር የተገናኘ ነው። እስቲ ወደ ኋላ ሂዱና ሰውን እዩት። ሰው ማን ነው? ሰው ምንድን ነው? እግዚአብሔር እንዴት ነው የፈጠረው? በክብር ነው የፈጠረው። ከሁሉ አስፈልጦ ነው የፈጠረው። በግርማ ነው የፈጠረው። በጸጋ ነው የፈጠረው። በአርአያው ነው የፈጠረው። በምሳሌው ነው የፈጠረው። ከሁሉ አስፈልጦ ነው የፈጠረው። ዋቀዮን የሮነመው ሁንዱ ማጫልስሴ ፈኪዳ ቢፋሳና ኖሜ ሴራው መማ በቆና ተኮላ ኮብሳት ግዳሚጃ የሮዱብስኑ ዋቀዮን አከስጀለ ነማ አካ ቢፋፍ ፈኪኬነት ሃኡብኑ ሰውን በመልካችን እንደ ምሳሌያችን እንፍጠር። ይሄን መልክ እንዳትረሱ። ይሄ መልክ የተለየ መልክ ነው። ሥላሴን የመምሰል መልክ። ይሄ መልክ የተለየ ነው። ነባቢ ነው። ሕያው ነው። እንደዚሁም ደግሞ ለባዊ ነው። ሥላሴን የመምሰል መልክ። ይሄ የመጀመሪያው ሰው አዳም፣ ይሄ የመጀመሪያው እናታችን ሔዋን የነበራት መልክ። አሁን ዘር ስናነሳ ይሄን መልክ ሳንረሳ ነው። ቢፈቅድ ረፈቲና ይሄ መልክ የት ነው ያለው? ይሄ መልክ መቼ ጠፋ? ይሄ መልክ መች ተመልሶ መጣ? አራያ ሥላሴ ሰው እግዚአብሔርን መስሎ ተፈጠረ። ለባዊ ነው፣ ነባቢ ነው፣ ሕያው
አሁን በዚህ በዘመነ ትንሣኤ ቅድም ወይም ቅዳሴው ላይ የነበራችሁ በቤተ ክርስቲያናችን ሁሌ ይችን 50 ቀን እንደ አንድ ቀን ነው የምናከብረው። አሁን አንዳንድ ሰዎች 50 ቀን ጾም የለም ሲባል የባለፈውን 50 ቀን ለማካካስ ይመስላቸዋል። 50 ቀን ጾመናልና 50 ቀን እንብላ ያልን ይመስላቸዋል። ሞኞች እንደዛ አይደለም። 50 ቀን እንደ አንድ ቀን ነው በእኛ ቤተ ክርስቲያን። ለምን? ክርስቶስ ተነስቶ ሰማያት ከፍ ብሎ አረጎ መንፈስ ቅዱስን ለሐዋርያት እስከሰጠበት ድረስ ያለው ቀን አንድ ነው። ዘመነ ትንሣኤ ነው። ቅዳሴው፣ ቃለ እግዚአብሔሩ፣ አጠቃላይ ትምህርቱ ሁሉ የክርስትና መሰረት የሆነው ትንሣኤ ነው። አሁን ስለ ትንሣኤ ስንሰማ፣ ሞትን ድል አድርጎ ስለ መነሳቱ ስንሰማ አንድ ክብር ተመልሶልናል። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን እንላለን። ሰማይ ሳይቀድ ወረደ፣ በሕቱም ድንግልና ተወለደ። ተመልከቱ። ስለ ሰው ልጆች ፍቅር አባ ሕርያቆስ በቅዳሴው ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞት ድረስ አደረሰው። ወዶ ፈቅዶ ከሰማይ ወርዶ ክርስቶስ ስለኛ ፍቅር ተሰቀለ። በፈቃዱ ነው የሞተው። ሞትን ለማጥፋት ነው የሞተው። በመቃብር ላሉት ሕይወትን ለመስጠት ነው የሞተው። ተመልከቱ። ሞተ ከመ ይስዓሮ ለሞት ዱዓ በሌሱ ናፍዱዌ ነሞታ ዱዓኒ ናፍ ልቡ ከኑ ናፍዱዌ ዱዌ ናፍኔ ጎፍታን ዱዓ ሟቴካይ ሞቱ አልቀረም። ክርስቶስ ሞትን ድል አድርጎ መቃብርን ቀብሮ የሞትን መውጊያ ሰብሮ በራሱ ኃይልና ስልጣን ሞትን ድል አድርጎ ተነሳ። ያኔ ጥንት ጠላታችን ዲያብሎስን አሰረው። የ5500 ዘመን ጠላት የነበረውን ጉልበት አለኝ ይል የነበረውን ሰውን ወደ ሲኦል ያስገባ የነበረውን ዲያብሎስን አሰረው። አዳምን ልጆቹን ነፃ አወጣው። ተመልከቱ። ይሄን ትንሣኤ ስናስብ የዛሬዋን የድንግል ማርያምን ልደት ማሰብ ግድ ይለናል። መልክ አለ፣ ወደዛ እንመለሳለን። አንድ መልክ፣ ያልጠፋ መልክ፣ ያልተበላሸ መልክ ዳግሚት ሔዋን። ተመልከቱ። ያቺ ከአዳም ጎን የተፈጠረች ሔዋን፣ ያቺ አዳም ዕፀ በለስን ከመብላቱ በፊት የነበረች ሔዋን፣ ያችን ነው ነቢዩ ወደ ኋላ ሄዶ ዘር፣ ያችን መልክ ይዛ የቀጠለች ዘር። ተመልከቱ። ጥንት ጠላታችንን ዲያብሎስን አስሮ የሰውን ልጅ ነፃ አወጣ። እምይእዜሰ ኮነ ፍስሐ ወሰላም ከናምቦ ለነጋናፍ ገመቹን ናሞታ ዱጋ ከናናን አመነን ዱፋኔናፍ ሁሉማ ታይ ይሄን እውነታ ነው ለመጡ ሁሉ ደስታ ሰላም ሆነ። አሁን እኛ ክርስቲያን አባቶች ቢኪ ዲና ለምለ ባንቺ ምክንያት ዓለም ዳነ ወበወልድኪ ኮነ ሰላም፣ በልጅሽ ደግሞ ሰላም ሆነ። ይሄ በትንሣኤው ያገኘነው ሰላም ነጋም መድዋጋም ሰጎፍተናን አርገንከነ ይሄ ሰላም በክርስቶስ ያገኘነው ሰላም አንድ ዘር ይፈልግ ነበረ። ራሱ እግዚአብሔር የሚመርጠው ዘር፣ ራሱ እግዚአብሔር የሚያስቀረው ዘር፣ ራሱ እግዚአብሔር ለራሱ ማደሪያ ያዘጋጀው ዘር። ግንቦት አንድን እንደ ሌሎች ቀን አይደለም። አሁን ተመልከቱ። ጳጉሜ 5 ከታኅሳስ 28 እና 29 6 ዓመት ሲሆን 28 ሦስቱንም ዓመት ጳጉሜ 5 ሲሆን ታኅሳስ 29 እና ጳጉሜ 5 ይገናኛል። ይሄ ዕለተ ምልያ ይባላል። የድህነት ቀን ማለት ነው። የድህነት ቀን ቆጥረን ዓመቱ መጨረሻ ላይ ጳጉሜ 5 ሰኞ ከዋለ ታኅሳስ 29 ሰኞ ነው የሚለው። ይሄ የራሱ የሆነ ያለፈውን ዘመን የብሉይ ኪዳንን ነቢያት ተስፋ የሚያደርጉትን ጊዜ ከክርስቶስ ልደት ጋር አገናኝተው አባቶቻችን በሰፊው ያስተምራል። የድንግል ማርያምን መወለድ እንዲሁ ነው፣ ከድህነት ቀን ጋር የተገናኘ ነው። ለዚህ ነው የሰራዊት ጌታ እግዚአብሔር
ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራን በመሰልን ነበረ። ይቺ ዘር ናት ድንግል ማርያም። ይቺን ዘር በነቢያት ትንቢት እናገኛታለን። ይቺን ዘር በአበው ምሳሌ እናገኛታለን። ይቺን ዘር በወንጌል ውስጥ እናገኛታለን። ይቺ ዘር መደምደሚያዋ ቀራንዮ፣ ይቺ ዘር መደምደሚያዋ የቤተ ክርስቲያን ልደት ቀን ሆኖ እናገኘዋለን። ለዚህ ነው ይቺ ዘር የተባለችው ማናት? አንዳንድ ሰዎች ዘር የተባለችውማ ድንግል ማርያም አይደለችም ሊሉ ይችሉ ይሆናል። ግን ታዲያ ማናት ያቺ ዘር? እንደ ሰዶም እንደ ገሞራ እንዳንሆን እግዚአብሔር ያስቀረልን ዘር እሷ ካልሆነች ማናት? እግዚአብሔር ባያስቀርልን ኖሮ ነው። አሁን ተመልከቱ። እግዚአብሔር ሰውን ከፈጠረ በኋላ በኤደን ገነት ካስገባ በኋላ ሰው 1000 ዘመን እየኖረ ዕፀ ሕይወት የተባለውን ዛፍ እየበላ ይታደስ ነበረ። 1000 ዘመን ይኖራል። አሁንም ዕፀ ሕይወትን ይበላል፣ እንደገና ይታደስ ነበረ። በመሃል ግን ዕፀ በለስን በላ ሰው። ያኔ ጸጋው ተገፈፈ፣ ባህሪው ጎሰቆለ፣ ወደቀ። ተመልከቱ። ኩፌናሚ ከናኗ ቀዮሪሳ ከነራ ፍረታሚ አማሊሳስ ጡራዬ ባህሪው ጎሰቆለ። ምን ሆነ? የመሞት የጎሰቆለ ባህሪ ባለዕዳ ሞት የተፈረደበት። ስለዚህ ይህንን ሞት የተፈረደበትን ሰው ወደ ቀደመ ክብር መመለስ የሚችል ማን ነው? ከሞት ፍርድ ነፃ የሆነ ማን ነው? ንጹሕ የሆነ ማን ነው? ሞቶ የማይቀር የሞትን መውጊያ የሚሰበር ማን ነው? ሳለ የሆነ አሁን ይሄን 4 ነገር የሚያሟላ ነው የሞተውን ይሄን መልክ መመለስ የሚችል። አዳም ወርቋል፣ ይሄ መልኩ ጠፍቷል። መልኩ ምን ነበር? ሕያው ሥላሴን መሰለ ማለት ሕያው የዘላለም ሕይወት ያለው ከልቡ መረበረቀው ከአንዱ ቶርቶሬ ዳቴታ አፍሪካንከው ግን ይሄን መልኩን አጣ። ይሄን መልኩን ማን ይመልስለት? ነቢያት አይችሉም። ለምን? እነሱም ባለዕዳ ናቸው። የብሉይ ኪዳን መስዋዕት አይችልም። ለምን? የፍጡር ስለሆነ ፍጡርን ማዳን አይችልም። ታዲያ ማን? መላእክት አይችሉም፣ አልቻሉም። ለምን? እግዚአብሔር ከሰው ጋር ስጣላ ሰውና መላእክትን ተጣልተዋል። የእግዚአብሔርን ፍርድ መላእክትም ማንሳት ስለማይችሉ፣ ስለዚህ ማን ያስፈልጋል? ይሄን መልክ መመለስ የሚችል ቅድም ያልኳችሁን 4 ነገሮች ማሟላት የሚችል አንደኛ ሰው መሆን የሚችል ከነመተው ደንደው። ሁለተኛ ሰው መሆን ብቻ አይደለም፣ ሞቷል። አዳም ሞት ተፈርዶበታል። የሚሞት መቃብር ውስጥ የሚገባ ከዛሳ ሞቶ የሚቀር አይደለም። በመቃብር ላለው አዳም ሕይወትን ሰጥቶ የሞትን መውጊያ ሰብሮ የሚነሳ ይሄን 3ቱን ለማሟላት ደግሞ ንጹሕ ባህሪ ሆነ ድንግል ማርያም ጉዳይ እዚህ ጋር ነው መጣው። ክርስቲያኖች እኛ ድንግል ማርያም ቤዛዊት ዓለም ናት ስንል አንዳንድ ሰዎች እንዲሁ ፉከራ ይመስላቸዋል። ይሄን 4ቱን ያላሟላ አዳም ነፃ አያወጣ ሞቶ ለአዳም ሕይወትን የማይሰጥ አዳም ነፃ ያወጣ። ንጹሕ መሆን አለበት፣ ዕዳ የሌለበት። ታዲያ ዕዳ የሌለበት ይሄን 4ቱን ማሟላት የሚችል ደግሞ ከመድኃኔዓለም ከእግዚአብሔር ውጭ የለም። ታዲያ እግዚአብሔር ከሆነ ምን መሆን አለበት? ሰው። ቅድም ብለናል። ሰው ካልሆነ ምን አይሆንም? አይሞትም። ሞቶ ደግሞ ለመነሳት ዕዳ ከፍሎ ንጹሕ ባህሪ። ታዲያ ዳግሚት ሔዋን ያልወደቀውን ሥጋ የነበራት ሔዋን ታስፈልግ ነበረ። ይህንን አስቀድሞ እግዚአብሔር በነቢያት ትንቢት በአበው ምሳሌ አስቀመጠ። ምሳሌዎቹን ጥቂት ምሳሌ ኦሪት ዘፍጥረት ምዕራፍ 22 ላይ ሄደን ስናነብ እግዚአብሔር አብርሃምን በስተርጅና የወለድከውን ልጅን ሰዋልኝ አለው። አሁን አንዳንድ ሰዎች የአብርሃም እምነት እንዳለ ነው።
ጋር ህብረ አምሳል አለ። ቅዱስ ጳውሎስ በዕብራውያን መልእክቱ በምዕራፍ 1 ቁጥር 1 ላይ እግዚአብሔር አስቀድሞ በብዙ መንገድና በብዙ ጎዳና ለአባቶቻችን ነቢያት ተናገረ፣ ኋላ ዓለማትን በፈጠረ በአንድ ልጁ በኩል ነገረ። ዋቀዮን ዱራን ዱርሴ ከናናፍ ዳንዲ አተዳናን አፖቲኬ ነራጆታ ቲማቱሬ ዱማራትሞ ኦፎሙሳ ፎንኬና ፈቴ ከራብያ ለፈከራት ዱፌ ኑቲ ሂቤጀዳ ሁሉም ጳውሎስ ህብረ አምሳል ተመልከቱ። ልጅን ሰዋልኝ ልጁን ለመስዋዕትነት ወደ ሞሪያ ተራራ ይዞ ሄደ። ወደ ምን ተራራ አልኳችሁ? ሞሪያ ነው። ሞሪያ ማለት ቀራንዮ ማለት ሌላ ስሙ ቀራንዮ። ወደ ቀራንዮ ሞሪያ ቀራንዮ ማንን ለመስዋዕትነት ይዞ ሄደ? አብርሃም ይስሐቅን። ቀራንዮ የት ነው? አዳም የተፈጠረበት ቦታ። እግዚአብሔር ከምድር አፈር አንስቶ ሰውን ፈጠረ። ያቺ የምድር አፈር የት ናት? ቀራንዮ ሞሪያ። እዛ ነው ሰው የተፈጠረው። ዋቀዮነማ ኤሰቱሜ ቱሉ ቀራንዮ ረቱሜ ቱሉ ሞሪያ ረቱሜ ዋቀዮነማ እዛ ፈጠረ ሰው። ማንን? አዳምን። ተመልከቱ። አብርሃም ወደ ቀራንዮ ወደ ሞሪያ ተራራ ይስሐቅን ይዞ ሄደ። ለመስዋዕትነትም አዘጋጀው። በአእምሮ በእምነት ሰዋው። በብላዋ ሊያርደው ስል የእግዚአብሔር ድምፅ ወደ አብርሃም መጣ። ተው ዓለም የምድነው በይስሐቅ ደም አይደለም። ተው። ዞር ስል እዛ ቀራንዮ ተራራ ላይ በዕፀ ሳቤቅ የታሰረ በግ ነበረ። ወዳጄ በህብረ አምሳል ፈኪዳን ዱራን ዱርሴ ዋቀዮን ሰኚን ኩኒ አከኑ አርባችስቱ አብርሃም ሙልሴ አብርሃም አየ በጉ ዝም ብሎ አይደለም። በዕፀ ሳቤቅ ታስሮ በዕፀ ሳቤቅ ያቺ ዕፀ ሳቤቅ በጉን የሰጠችን ዕፀ ሳቤቅ ድንግል ማርያም በጉ ክርስቶስ ዮሐንስ መጥምቀ መለኮት በዮርዳኖስ ማዶ በሕሙን ምድረ በዳ ሲያስተምር ወደሱ የመጣውን ኢየሱስ ክርስቶስን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ተመልከቱ። አብርሃም የእግዚአብሔር አብ ምሳሌ፣ ይስሐቅ የእኛ ምሳሌ። በይስሐቅ ፋንታ የታረደው በግ ኢየሱስ ክርስቶስ ስለኛ የሞተ በጉ የታሰረበት ዕፀ ሳቤቅ ድንግል ማርያም መለኮት ስጋን ሳይዋሃድ በቀጥታ ከሰማይ አልወረደም። ከሰማይ የወረደ የሕይወት እንጀራ እኔ ነኝ። ስጋዬን የበላ ደምን የጠጣ የዘላለም ሕይወት አለው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ሆኖ ፍጹም ሰው ሆኖ ክርስቶስ ስጋውን ቆርሶ ደሙን አፍስሶ እኛን አድኖናል። ስለዚህ ክርስቶስ ከሰማይ ወርዷል። ያ በግ ከሰማይ የወረደ በግ ነው። ያ በግ በይስሐቅ ፋንታ የታረደ በግ ነው። ግን በዕፀ ሳቤቅ የእመቤታችን ምሳሌ በህብረ አምሳል በአዳም መቃብር ስፍራ አስቀድሞ እግዚአብሔር በምሳሌ አሳይቶናል። ማንን? ድንግል ማርያም ተመልከቱ። በምሳሌ ነበረች። በምሳሌ መሰረቶቿ የተቀደሱ ተራሮች አስቀድሞ በህብረ አምሳል ለአብርሃም ብቻ አሳይቶ አላቆመም። ይሄን ምሳሌ መጣ። እስራኤል 430 ዘመን በግብፅ ባርነት በነበሩበት ጊዜ እስራኤልን ነፃ ሊያወጣ ለእስራኤል ዘሥጋ ቤዛ የሚሆነውን ሙሴ በዛ በኮሬብ ሲና ተራራ ላይ ስጠራ ደግሞ አሁንም ማሳየ ህብረ አምሳል። አሁንም ተመልከቱ። ያቺ ዘር ለአብርሃም ታይታ አልቀረችም። ያቺ ዘር ለሙሴም ታየች። ሙሴ በዛ በሲና ተራራ ዕፀ ጳጦስ ዘሲና ሐመልማሉና እሳቱን አዋህዶ አሳየ። ምን አለው ሙሴ? የቆምክበት ስፍራ የተቀደሰ ነውና የእግርን ጫማ አውልቅ። የቆምክበት ስፍራ የተቀደሰ ነው። ኦሪት ዘፍጥረት ምዕራፍ 3 ላይ እኮ ምድር እሾህ አሜኬላ ታብቅል ተብሎ ምድር ተረግማለች። ብይለፈኩነ ባረንቴር ያቺ ስፍራ ታዲያ ለምን ተለየች? የእግር ጫማ ክደን፣ የእግር ጫማ ምንፍቅና፣
የእግር ጫማ ጥርጥር ከሌለ በደንብ አድርገህ የምታየው የተቀደሰ ስፍራ አለ። እግዚአብሔር የመረጠው ሙሴ የእግሩን ጫማ ያወለቀበት ተመልከቱ። መለኮት ሥጋን የተዋሃደበት ያቺ የሲና ተራራ የእመቤታችን የቅድስናዋ የንጽህናዋ ምሳሌ ሆኖ ቀርቧል። መለኮት ሥጋን መዋሃዱ ቅዱስ ቄርሎስም ይህን ነግሮናል። አሁን ተመልከቱ። ያቺ ዘር ለሙሴም ታይታለች። ምን ሆና? እሳት ተዋህዳ እሳት ለብሳ ተመልከቱ። እሳት የተባለውን ፀሐይ ጽድቅ ኢየሱስ ክርስቶስን በማኅፀኗ አሳድራ ለሙሴ አውልቅ ጫማህን ካወለቅ በደንብ ታያለህ ክብሯን፣ ንጽህናዋን፣ ቅድስናዋን ያቺ የሲናዋ ሐመልማል ድንግል ማርያም ሙሴ ያያት ተመልከቱ። አብርሃም የተመለከታት ዕፀ ሳቤቅ ሙሴ ያያት ዕፀ ጳጦስ ዘሲና የእመቤታችን ምሳሌ ዘር እሷ ናት። አስቀድማ የነበረች ዘር እግዚአብሔር ተመልከቱ። ብዙ ሰዎች ስለ እግዚአብሔር በደንብ አድርገው ካለመረዳታቸው እግዚአብሔርን እንኳን የሚረዱበት አንዳንድ ጊዜ በተሳሳተ መንገድ ነው። ሙሴ ይሄንን ስፍራ ካየ በኋላ ወደ ሲና ተራራ የቃል ኪዳኑን ታቦት ለመቀበል ሲሄድ እግዚአብሔር ለሙሴ ከእግረ ደብር ጀምሮ እስከ ጫፍ ድረስ ወስዶታል። እያንዳንዱ ስፍራ ላይ እያሳየው መጨረሻ ላይ ጨለማ ሆነበት። ምን ሆነበት? እስቲ ንገሩኝ፣ ምን ሆነበት? ጨለማ። አሁን የፕሪጥቃና የቴክታን ታሪክ ስትሰሙ 7 ነጫጭ ጥጃዎች ወለዱ። 7ኛ ላይ ጨረቃ ተወለደች። ጨረቃ ደግሞ ፀሐይን ወለደች። ይሄ ነገረ ማርያም ትምህርት ላይ አለ። 7ቱ ነጫጭ ጥጃዎች ቅዱስ ዳዊት ያላቸው መሰረታቲ ሀውስተ አድባር ቅዱሳን መሰረቶቿ የተቀደሱ ተራሮች ናቸው። ከዛ ደግሞ ጨረቃ ድንግል ማርያም። የፀሐዩን ነገር ግን መመርመር አልቻለም። አዎ ይህንን ነው ቅዱስ ያሬድ ኢያቄምና ሐና ሰማይን ወለዱ። ያቺ ሰማይ ፀሐይን አሰረቀች። የፀሐይን ነገር መመርመር አልቻለም። ዕፀ ጳጦስ ዘሲና ያቺ ዘር ናት። ሙሴ ወጥቶ ተራራው ጫፍ ጋር ሲደርስ ጨለማ ሆነ ይላል። በጨለማ ውስጥ ግን እግዚአብሔር ነበረ ይላል። ማን ነበረ? በምን ውስጥ? እግዚአብሔር ጨለማ ውስጥ ምን ይሰራል? አያችሁ፣ ባህሪው የማይመረመር መሆኑን ለማሳየት ባህሪው የማይመረመር በጨለማ ውስጥ ማለት ዝም ብላችሁ ይሄን መብራት ይሁን አይናችሁ ምን ይሆናል? ይሄን መብራት ዝም ብላችሁ አይናችሁ ምን ይሆናል? ይጨልማል። ሙሴ ያንን ምስጢር እያየ የዘሯን ነገር እየተመለከተ ጫፍ ሲደርስ ግን የማይመረመር የእግዚአብሔርን ክብር ማየት ስለማይችል ብርሃኑ ከአቅሙ በላይ ሆኖ ፊቱ ጨለመበት እንጂ ጨለማን አላየም። ብሉ በክርስቲያን አብራናል አይኑ ጨልሞበት ነው ብሏል። አሁን ተመልከቱ የድንግል ማርያምን ምስጢር። ያቺ ዘር እግሩን አውልቆ የእግሩን ጫማ አውልቆ የተዋሃዳት ያንን ነበልባል አይቶ ወደ ተራራው ጫፍ ሲደርስ ግን ምስጢሩን ማየት አልቻለም። ያቺ ዘር የምትሰጠን የሕይወት ምግብ የዘላለም ሕይወት ፀሐይ ጽድቅ ኢየሱስ ክርስቶስ የማይመረመር ባህሪውን ያሳያል። ለሙሴ አሳይቷል፣ አቆመም። በሌላ ምዕራፍ አምሳል ቀጥሏል። እዚህ 2ኛ ነገሥት ምዕራፍ 2፣ 3፣ 4 ስታነቡ የኤልሳ ታሪክ አለ። እዛ ላይ አንዲት ከተማ አለች። የከተማዋ ስም መሪባ ይባላል። ወንዝ አላት ውሃ። የሀገሩ ሕዝብ ወደ ኤልሳ መጥቶ እንዲህ አለ፣ ነቢዩ ኤልሳ ሆይ ይቺ ሀገር መልካም ናት፣ ጥሩ ናት፣ ውሃ ግን መራራ ነው፣ እናቶች ልጆች መውለድ አልቻሉም። አሁን ተመልከቱ፣ ኑሮ ጥሩ ነው የዛች ሀገር፣ እናቶች ግን ልጅ መውለድ አልቻሉም። ነቢዩ ኢሳይያስ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቃነቱ በጫንቃው ላይ ነው፣ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። ይሄ ሕፃን የሚወለድ ተመልከቱ፣ ዓለም ጨለማ ሆኖ ዓለም ተመልከቱ፣ ልጅ መውለድ የማይችሉ ከተማ ብዙ ሰዎች ተወልደው ግን
ሳይችሉ የቀሩበት የመሪባ ውሃ። ኤልሳ ሆይ ምን ይሻለናል? አሁን ነቢዩ ኤልሳ እንዲህ አላቸው፣ ሂዱና አዲስ ማሰሮ ጨው ጨምራችሁ አምጧል። ምን አይነት ማሰሮ? አዲስ ማሰሮ። ይሄ መልክ ነው፣ ይሄ መልክ ነው። አሁን እነዚህም ህብረ አምሳሎች ሁሉ ቅዳሴ ማርያም ላይ አሉ። አንቺ የኤልሳ ማሰሮ ነው ይችላል። ተመልከቱ፣ አዲስ በአሮጌ ማሰሮ አይሆንም። ለምን? የአሮጌ ማሰሮማ የመሪባን ውሃ ማጣፈጥ አይችልም። ጸጋው ተገፏል። ባህሪው ጎስቁሏል። የሰው ልጅ በሌላ መንገድ የሚመጣ ሁሉ ያንን መንገድ ተከትሎ የተጓዘ ሁሉ የመሪባን ውሃ ማጣፈጥ አይችልም። የመሪባ ውሃ የሚጣፍጠው በጨው ነው። ጨው ግን አዲስ ማሰሮ ይፈልግ ነበር። አዲስ ማሰሮ ምን ማለት ነው? አዲስ ማሰሮ ዳግሚት ሔዋን ከመውደቅ በፊት የነበረች ሔዋን፣ ጸጋዋ ያልተገፈፈ ሔዋን፣ ባህሪዋ ያልጎሰቆለ ሔዋን አዲስ ማሰሮ አምጡ። ማሰሮ አመጡ፣ ጨው ጨመሩበት፣ ወደ መሪባ ውስጥ ተጨመረ። ያኔ ውሃው ተፈወሰ ይላል። ዓለም የተፈወሰው በክርስቶስ ነው። ዓለም የተፈወሰው ዓለም የዳነው በክርስቶስ ነው። ዓለም ከድቅድቅ ጨለማ ወደሚደነቅ ብርሃን የወጣው በክርስቶስ ነው። ያለ ክርስቶስ ዓለም ጨለማ ናት። ለዚህ ነው ቅዱስ ያሬድ በብርሃኑ ንዑና አንሶሱ ውስተ ዓለም ክርስቶስ ዘመጻ፣ ኑ በብርሃኑ እንመላለስ፣ ወደ ዓለም ክርስቶስ መጥቷልና። ግን ይሄ ዓለም የጣፈጠበት ጨው ማሰሮ ነበረው፣ አዲስ ማሰሮ። ያቺ ማሰሮ ናት ድንግል ማርያም። ያንን ባያስቀርልን ኖሮ፣ አዲሷን ማሰሮ አስቀድሞ ክርስቶስ ባያስቀርልን ኖሮ የመሪባ ውሃ ዓለም አይፈወስም ነበር፣ እየጨነገፈ ይቀጥል ነበር። የሲኦል እሳት ሁሉን እየበላ ይቀጥል ነበር። ግን አዲስ ማሰሮ ነበረች የተዘጋጀች። በዛ ማሰሮ ውስጥ ጨው ነበረ፣ ከሰማይ የወረደው ዓለምን ያጣፈጠው ጨው ተገኘባት። ህብረ አምሳል በምሳሌ ይሄ ቀጠለ። ተመልከቱ፣ የነቢያት ትንቢት ተከትሎ መጣ። ከህብረ አምሳል ወደ ህብረ ትንቢት ከሩቅ ማየት ተጀመሩ አበው። አባ ሕርያቆስ በቅዳሴ ማርያም አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት፣ አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ። ከሩቅ አይተው እየተሳለሟት፣ እየተመለከቷት፣ እያዩት ሀገራቸውን ድንግል ማርያምን ነፃ የሚወጡባትን ሀገር ይመለከቱ ነበር። ይህን ነው ክርስቶስ በወንጌል ለቅዱሳን ሐዋርያት እናንተ ዛሬ የምትሰሙትን ብዙዎች ሊሰሙ ወደዱ አልሰሙም አለ። እናንተ ዛሬ የምታዩትን ብዙዎች ሊያዩ ወደዱ አላዩም። ይህን ያዩ ዓይኖቻችሁ፣ ይህን የሰሙ ጆሮቻችሁ ንዑዳን ክቡራን ናቸው። ስምዖን 500 ዘመን በአልጋ ላይ ተኝቶ ወደ ቤተ መቅደስ ሄዶ ድንግል ማርያምንም ማሰሯን አድሷል። ጨውን ክርስቶስንም አይቶ እንዲህ አለ፣ አሁን እንደ ቃልህ ባሪያህን አሰናብት፣ ዓይኖቼ ማዳንህን አይተዋልና። ይሄን በሩቅ ያሉ ነበረ የክርስቶስን ሰው መሆን። ግን ከማን? ከድንግል ማርያም፣ ከድንግል ማርያም። ይሄ የነቢያት ትንቢት ተከተለ። ከሩቅ ያዩትን እነሱ ከሩቅ ነው ያዩት፣ ከሩቅ ነው የተሳለሙት። ማየት ፈልገው ነበረ፣ ሩቅ ሆነባቸው፣ አላዩ። መስማት ፈልጉ ነበር። ዛሬ ድንግል ማርያምን እኛ ፊት ለፊት እያየን ውዳሴዋን እየደገምን ሰዓታቷን እየቆምን ቅዳሴዋን እየቀደስን እያስቀደስን ሳልለነ ቅድስት እያን እማ አምላክ ወላዲተ አምላክ እያን መጥራት ብዙዎች ተመኝተው ነበር፣ አልቻሉም። ይኸውኛ ልደቷን እያከበርን ነው። ለዚያ በቃን መድኃኔዓለም ክብር ምስጋና ይግባው። ተመልከቱ፣ ከዘመናት በኋላ ዛሬ ልደቷን እያከበርን ነው። እኛ አባቶቻችን ከሩቅ ያዩት በአባቶችሽ ፈንታ ልጆች ተወለዱልሽ። ይኸው ዛሬ ልጆቿ የእናታቸውን ልደት ለማክበር የወጡት እነዛ አባቶች ከሩቅ ነበር ያዩት። በነቢያት ትንቢት ኖሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ነቢያት ድንግልን ያዩ ነበር። ያቺ ድንግል ያቺ አማኑኤል የተባለው ከእኛ ጋር እግዚአብሔር መሆኑን፣ የጎሰቆለው ባህሪያችን መታደሱን፣ የተገፈፈው ጸጋችን መመለሱን ምክንያት ሆና ያመጣችልን ያችን ድንግል እነ ኢሳይያስ ከ700 ዘመን አስቀድሞ ያዩት ነበረ።
ያዩ ነበር። ያችን ድንግል የዛሬዋን ቀን ትትወለድ ያችን ድንግል አምላክን ጸንሳ የምትወልድ ድንግል የ15 ዓመት ብላቴና ሰማይና ምድርን የፈጠረ አምላክ በማኅፀኗ ስትሸከም ያዩ ነበረ። ያች ብላቴና 15 ዓመት ሆና አይደለም የተፈጠረችው። ከኢያቄም ከሐና ሰው ሆና ተመልከቱ። በሕግ ጋብቻ በቅድስና ሩካቤ ተገኝታ በ3 ዓመቷ ቤተ መቅደስ ገብታ 12 ዓመት ሙሉ ቤተ መቅደስ ኖራ ነው አምላክን የጸነሰችው። ተወልዳ ሰማይ ቅዱስ ያሬድ ሰማይ። በነገራችን ይሄ ሰማይ የሚያልፍ ሰማይ፣ ሰማይና ምድር ያልፋሉ። አዲስ ሰማይ አዲስ ምድር አለየው ብሏል ዮሐንስ። ይህችኛዋ ሰማይ የማታልፍ ሰማይ። ይሄ ሰማይ የተሸከመው ፀሐይ የሚጨልም ነው። የታለው የታለ? ጨልሟል ፀሐዩ። ይህችኛዋ ሰማይ የሰጠችን ፀሐይ የማይጨልም ፀሐይ ነው። ክብር ምስጋና ይግባው። የማይጨልም ፀሐይ ፀሐይ ሁል ጊዜ ብርሃን እንዲህ ብሎ ዮሐንስ በራእዩ ምዕራፍ 21 ላይ ለከተማይቱ መብራት አያስፈልጋትም ይላል። መንግሥተ ሰማያትን ሲያይ ለከተማይቱ መብራት አያስፈልጋትም። የከተማይቱ መብራት ራሱ በጉ ነው ይላል። ራሱ በጉ ነው። መጋልቲ ሰናዳት ኢብሴን ዮካን ኢፍኒ ብራን በርባት ሱፍ ማለፍ ኢፍኒ መጋልቲ ሰና ኢሱማ ክርስቶስ ነው። ያንን ፀሐይ የሰጠችን ድንግል ማርያም ተመልከቱ። አዩዋት ድንግል ለዚህ ነው ይችን ድንግል ብዙዎች በብዙ ህብረ አምሳል እያዩ በብዙ ህብረ ትንቢት ስለሷ እየተናገሩ መጨረሻ ላይ ዳዊት ሰው ሁሉ እናታችን ጽዮን ይላታል በውስጧ ሰው ተወልዷልና። የሚገርም ነው። አያችሁ ይሄ ዳዊት መዝሙር ሰው ሁሉ ማን ሁሉ ኧረ ተናገሩ። ማን ሁሉ ሰው። እናንተ ዛሬ የተወለደችው ሰው ዛሬ የተወለደችውን የሚያመሰግን ሰው ቅድም ብለናል። ማርያም ሥላሴ የተፈጠረ ሰው ክብር ያለው ሰው ሁሉ እናታችን ጽዮን ይላታልና በውስጧ ሰው ተወልዷል። መልሶ ሰው ያደረገው ሰው የሆነው አምላክ ከእርሷ የተገኘው ሰው ሁሉ እናታችን ጽዮን አምባችን፣ መመኪያችን፣ መጠጊያችን አክሊለ ምክንህ ወቀዳምተ መድኃኒትነ ወመሰረተ ንጽሕነ ኮነ በማርያም ድንግል ቅዱስ ኤፍሬም በማክሰኞ ውዳሴ ማርያም ላይ የንጽህናችን መሰረት ሰው ሁሉ የድነታችን መጀመሪያ ሰው ሁሉ ተመልከቱ። የመዳናችን መሰረት ድንግል ማርያም ሰው ሁሉ ተመልከቱ። እናታችን ጽዮን ይላታል። በውስጧ ሰው ተወልዷል። ማናት እሷ? የመመኪያችን ዘውድ፣ የድነታችን መጀመሪያ፣ የንጽህናችን መሰረት ድንግል ማርያም ሰው ሁሉ። ጽዮን ማለት እሷ ናት። ጽዮን ይሄ የነቢያት ትንቢት፣ ይሄ የአበው ምሳሌ ማረጋገጫ ያገኘው ዛሬ ድንግል ማርያም ተወልዳ። ይሄ ማረጋገጫ ያገኘው በቅዱስ ገብርኤል ነው። ይሄ ማረጋገጫ ያገኘው በቅዱስ ኤልሳቤጥ ነው። ይሄ ማረጋገጫ ያገኘው በራሷ በልጇ ክርስቶስ ነው። ይሄ ማረጋገጫ ያገኘው በሐዋርያት ትምህርት ነው። ይሄ ማረጋገጫ ያገኘው በሐዋርያት አበው ትምህርት ነው። ይሄ ማረጋገጫ ያገኘው በቤተ ክርስቲያን የየዕለት ስርዓት አምልኮ ነው። ይሄንን ነው ዛሬ እያከበርን ያለን ክርስቲያኖች። የጆርጂያ ኦርቶዶክሶች ሚያዝያ 23 ሰማዕቱ ቅዱስ ጊዮርጊስ ሰማዕትነት የተቀበለበትን ቀን ካላንደር ዘግቶ ነው ያከበሩት። ብሔራዊ በዓል አድርገው ኢትዮጵያ ውስጥ ይሄ ቀን ነበር ብሔራዊ በዓል መሆን ያለበት ከፍጡራን በዓል መካከል። ኦርቶዶክስ የፍጡር በዓል አላት። ከፍጡር በዓል ሁሉ ትልቁ በዓል ዛሬ ነው። የአቢ ክብራ ለማርያም እንኩሎሙ ቅዱሳን ቅዱስ ኤፍሬም የማርያም ክብር ከቅዱሳን ሁሉ ክብር ይበልጣል። በእውነት ዛሬ ቢያድለን ስራ ቆመ። ለምን? የድነታችን መጀመሪያ የተወለደችበት ቀን ነዋ። ለምን? የመመኪያችን ዘውድ የተወለደችበት ቀን ነዋ። ለምን? የንጽህናችን መሰረት ወደ ዓለም የመጣችበት ቀን ነዋ። አሁን ተመልከቱ። መጀመሪያ እሷ የቀረች ዘር መሆኗን ያረጋገጠች ራሷ ድንግል ማርያም ናት። ኢሳይያስ ተናገረው። ቅዱስ ገብርኤል
ወደ ድንግል ማርያም ተልኮ መጣ። ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ብለሽ ትጠሪያለሽ። ቅዱስ ገብርኤል ማርያም እንዲህ አለችው፣ እመቤታችን ይህ ነገር እንደምን ይሆንልኛል? እንዘ ያእምር ብእሴ ወንድ አላውቅም፣ በአእምሮዬም አስቤ አላውቅም፣ እንዴት ይሆናል? አሁን የቀረች ዘር እሷ መሆኗን ተመልከቱ። እንዴት ይሆናል? ያኔ ብዙ ከተነጋገሩ በኋላ እነሆ ዘመድሽ ኤልሳቤጥ ከሸመገለች በኋላ ጸነሰች፣ ልጅም አገኘች። እነሆ ለእግዚአብሔር የሚሳነው ነገር የለም። ያኔ ምን ብላ መለሰች ድንግል ማርያም? እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው አገልጋዩ ነኝ። እናንተ ሁለት ነገሮችን እዚህ ጋር አስተውሉ። ሁለት ነገሮችን ድንግል ማርያም የሰው ልጆችን ሁሉ ወክላ ይሁን ይደረግ አካላዊ ቃል ኢየሱስ ክርስቶስ በእኔ ማኅፀን ይደር ችግር የለው ተቀብያለሁ በማለቷ ለእኛ መዳን ምክንያት ሆነች። ለዚህም ድንግል ማርያምን ቤዛዊተ ዓለም ብለን እንጠራታለን። ስሟ የተመሰገነ ይሁን። ይሁንልን ይደረግልን ብላ ስለተቀበለ ተመልከቱ። ቤዛዊተ ዓለም ማለት ምትክ ማን ነው? ሰውን ወክሎ አምላክን 9 ወር ከ5 ቀን ለመሸከም ቃል የገባው ከሰው መካከል የለም። ምትክ ማለት ነው ቤዛ ማለት። ሁላችንንም ወክላ እሺ ኧረ አይሆንም። ተመልከቱ ብዙ ምክንያት አላት። እስቲ ገብርኤል ብርሃናዊ መልአክ ዘካርያስ ጋር መጥቶ ሲያበስረው ዘካርያስን ምንድን ነው ያለው? ዘካርያስ በፍጹም አርጅቻለሁ አይሆንም ስል ይሄ ነገር እስክፈጸም ድረስ ምን ትሆናለህ አለው። ዲዳ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ለምንድን ነው ዘካርያስን ገብርኤል የተቆጣው? ዘካርያስ አንደኛ ካህን ነው፣ ብዙ ትምህርት ተምሯል። ሁለተኛ ምስት አለው። ትወልዳለህ ብባል ምን ይታወቃል? ምስት አለችኝ እኮ። ሶስተኛ ምስቴ እንኳን እድሜዋ ገፍቷል ብል መጽሐፍ ቅዱስ ላይ እድሜዋ ገፍቶ የወለደች ሴት አለች፣ የአብርሃም ምስት ሳራ። ያንን ዘካርያስ ያውቃል። አዎ አብርሃምን የሰማ መድኃኔዓለም እኔን ሰምቶኛል። ምክንያት አለው። እስቲ ድንግል ማርያም ጋር ደግሞ ሄዱ። ምን ምክንያት አለው? በ15 ዓመት ያለ ወንድ ዘር የወለደ ሰው ከሷ በፊት ሰምታ አታውቅም። የለም ተጻፈ አይምሮ ውስጥ እንኳን የለም እያለች በመንፈስ ቅዱስ ግብር ነው። ለእግዚአብሔር የሚሳነው ነገር የለም። ከኔ በፊት እንዲሆነ ነገር አለ የለም። ስለዚህ ዓለም የምድን ከሆነ የሚወለደው አካላዊ ቃል ኢየሱስ ክርስቶስ ከሆነ ቅዱሱ የእግዚአብሔር ልጅ ከሆነ የአባቶቻችን እንባ የምታበስ ከሆነ ቀላያትን ቀዳድንን ያሉ የነቢያት ለቅሶ ፍጻሜ የሚያገኝ ከሆነ ይሁንልኝ ይደረግልኝ። ያቺ ዘር ድንግል ማርያም ናት። ለዚህ ነው አባ ሕርያቆስ በቅዳሴ አብ ከሰማይ ተመለከተ፣ አሻተተ፣ ምስራቁን ምዕራቡን ደቡቡን ሰሜኑን አየ፣ እንደሷ ያለ አላገኘም። ያልኔ አካላዊ ቃል ኢየሱስ ክርስቶስ በማኅፀኗ እንዲያድር ቅዱስ ገብርኤልን ላከ። ለሰው ልጆች መዳን ምክንያት እንድትሆን ተጠየቀች። ድንግል ማርያምን እሺ አለች። ቅዱስ ዮሐንስ አፈወርቅም እንዲህ አለ፣ ሥጋዋ ቅዱስ ነፍሷ ንጹሕ መሆኑን ባየ ጊዜ ኢየሱስ ክርስቶስ መጥቶ አደረባት አለ። ክብር ምስጋና ይግባት መድኃኔዓለም። ተመልከቱ በቤታችን ክብር ምስጋና ይግባት መድኃኔዓለምን የወለደችን እሺ ብላ ተቀበለች፣ አረጋገጠችልን። ከዛ ምን አለች? ያቺ ዘር እሷ ስለሆነች ኤልሳቤጥ ጋር ጉዞ ጀመረች። ኤልሳቤጥ ደግሞ ለምስክርነት ወጣች። የጌታዬ እናቱ ሆይ ያ ኢሳይያስ የተናገረው ዘር ኤልሳቤጥ ምን አወቀች? መንፈስ ቅዱስ ሞላባት። የነቢያት ትንቢት በድንግል ማርያም ፍጻሜ እንዳገኘ ለኤልሳቤጥ ማን ነገራት? የማርያምን የምስጋና ቃል በሰማች ጊዜ በኤልሳቤጥ መንፈስ ቅዱስ መላባት። ኢሳይያስ ላይ አድሮ የሰራዊት ጌታ እግዚአብሔር ዘርን ያስቀርልን ያለው ያ እግዚአብሔር መንፈስ ኤልሳቤጥ ላይ አደረና ድምጿን ከፍ አድርጋ የጌታዬ እናቱ ሆይ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? የምስጋናሽን ቃል በሰማው ጊዜ የ6 ወር ሕፃን መጥምቀ መለኮት ያ መንገድ ጠራጊው አስቀድሞ ደስ አለው፣ ዘለለ። እንኳን ደስ አላችሁ። የማርያም የምስጋና ቃል ስትሰማ ደስ ይላል።
ስሰማ የማይደሰት ሰይጣን ብቻ ነው። ቅዳሴ ማርያም ስሰማ ስሟ ስጠራ የማይደሰት ሰይጣን ብቻ ነው። ሐዋርያት ነቢያት ደስ ብሏቸው ከዛ አረጋገጠች ድንግል ማርያም ያቺ ዘር እሷ መሆኗን ስትናገር ከዛሬ ጀምሮ አለች ትውልድ ሁሉ ያመሰግኑኛል። ገብርኤል መጥቶ ጸጋን የተመላሽ ሆይ ደስ ይበልሽ ብሎ አመስግኖኛል። ገብርኤል በሰማይ ከገብርኤል በላይ ሰማያዊ ምስጢር ያየ የለም። የመላእክትን ነገር ያረጋጋ የለም። ድንግል ማርያምን መጥቶ ጸጋን የተመላሽ ሆይ ደስ ይበልሽ ብሎ አመስግኗታል። ገብርኤል ብቻ አይደለም፣ ከሴቶች ከተወለዱ መካከል ከዮሐንስ የሚበልጥ የለም። ማቴዎስ ወንጌል ምዕራፍ 11 ላይ ኤልሳቤጥና ዘካርያስን ሉቃስ ስጠቅስ ምን አለ? ሁለቱም በእግዚአብሔር ፊት ጻድቃን ነበሩ። ለችሉ ዋቀዩ ዱራት ቁልቁሎታ ቱራን ወራኤ ፈመን ቱራን ኤልሳቤጥ ዘካርያስ በእግዚአብሔር ፊት ወዳጄ ዝም ብለህ በእንትን በእግዚአብሔር ፊት ጻድቃን ነበሩ። በእግዚአብሔር ዓይን መሰከረች የጌታዬ እናት ብላ። አሁን ታምረ ማርያምን ይሄዞ ምን አለ? ታምረ ማርያም ትውልድ ሁሉ ድንግል ማርያምን ለማመስገን ተፈጠራል። ትውልድ ሁሉ ፍጥረት ሁሉ ነው እንደው ታምረ ማርያም ፍጥረት የዘላለምን ሕይወት የሚወርሱ ፍጥረታት ሁለት ናቸው። ይሄ ዛፍ አይወርስም፣ ይሄ ምድር አትወርስም። መላእክትና ሰው ከመላእክት ገብርኤል ካመሰገነ ሚካኤል አመሰገነ ማለት ነው። እንዳትጠራጠሩ። ሚካኤል ካመሰገነ ኡራኤል አመሰገነ ማለት ነው። መላእክት አንድ ናቸው። ከመላእክት ገብርኤል፣ ከሰው ደግሞ ክብሯ ከፍ ያለው ኤልሳቤጥ። ስለዚህ ድንግል ማርያም ያቺ የቀረች ዘር ስለሆነች ከዛሬ ጀምሮ ትውልድ ሁሉ የኤልሳቤጥን ሰማች፣ የቅዱስ ገብርኤልን ሰማች። ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል አለች እመቤታችን። መደምደሚያው ይህች ዘር ያ የአብርሃም ምሳሌ ፍጻሜ ሲያገኝ ቀራንዮ ሞሪያ ላይ ክርስቶስ ተሰቀለ። እናንተ ተመልከቱ። ይህች ዘር እሷ ለመሆኗ ማረጋገጫው ቀራንዮ ነው። ያቺ ጸሳቤቅ እሷ ለመሆኗ ቀራንዮ ነው ማረጋገጫው። ኢየሱስ ክርስቶስ የተሰቀለው የአዳም አጽም ላይ ነው፣ ቀራንዮ ላይ ነው። 7 አጽርሐ መስቀሎችን ተናግሯል ቅዱስ ጳውሎስ። የመስቀሉ ቃል ለሚያምኑት ሕይወት ነው፣ ለማያምኑት ግን ሞኝነት ነው። ጀቺ ጎፍታን ፈኖረተሮ ፈንፈነ ደሰነ ዱባቴ ናሞታ ማኒና ፍሉፑዳ ናሞታ ናማኔፍ ሞዳሉማ ነገውማዳ 7 ነገር ተናግሯል። እናንተ ዝም ብሎ ተጨምቆ የተናገረ የሚመስላቸው ሰዎች አሉ። እነዚህ ለሚያምኑት ሰዎች የዘላለም ሕይወት ናቸው። ተፈጸመ ከማለት በፊት 7ኛውን የመስቀል ላይ ንግግር ከመናገሩ በፊት ያቺ ዘር እግዚአብሔር ያስቀረልን ዘር ድንግል ማርያም መሆኗን መድኃኔዓለም አረጋገጠልን። ዞር ብሎ ሳይ መስቀል ስር አንድ ሐዋርያ ወንጌላዊው ዮሐንስ መጥምቀ መለኮት ዮሐንስ በማኅፀን መሰከረ፣ አስቀድሞ ሰማዕት ሆነ። ወንጌላዊ ዮሐንስ ደግሞ እስከ ቀራንዮ ተጓዘ እያለቀሰ። እዛ መስቀል ስር ቆሞ ሲያለቅስ ለዮሐንስ ክርስቶስ የሚሰጠውን ስጦታ ፈለገ። ምዕመናን አሁን እዚህ ቆይታችሁ ስትገቡ ባዶ እጃችሁን የምትገቡ እንዳይመስላችሁ። ዓለም የሞኝ ቀን አክብሮ ወደ ቤቱ ዛሬ ደስ ብሎ ይገባል። የሞኝ ቀን አክብሮ ይገባል። አፕሪል ዘፉል ብሎ ዓለም የእብድ ቀን አክብሮ ይገባል። ክሬዚ ዴይ ብሎ አብዶ ዓለም ሞተር ዴይ ብሎ ውሃ ስደፋ ይውላል። ዓለም ከለር ዴይ ብሎ ኖራ ተለቅልቆ ይወጣል። ዓለም የሚያከብረው ነገር የለም፣ ግን ባለው እጁ ነው የሚገባው። ዓለም የድንግል ማርያምን ቀን ብረሳ እንኳን ልጇ መድኃኔዓለም አይረሳም። ክብር ምስጋና ይግባው። ልጇ አይረሳም። ተመልከቱ የእናቱ ልደት እንዴ! እናንተ የእናቶች ቀን ሲባል አልሰማችሁ? አለ የለም የእናቶች ቀን? ታዲያ አንተ ያከበርከውን የእናት ቀን እንዴት መድኃኔዓለም ይረሳል? እንዴት ይረሳ? እናቱ የተወለደችበትን ቀን አዎ ፈጥሯታል። አዎ ልጇ ነው፣ አምላኳም ነው። ግን እንዴት ይረሳል? እንዴት ይረሳል? ይሄን እናቱ የተወለደችበትን ቀን ተመልከቱ። በመስቀል ላይ ተሰቅሎ የመጨረሻውን ቃል ከመናገሩ የሚወደውን ሐዋርያ ተመለከተ። ስመለከት ለዮሐንስ ክርስቶስ ምን ይስጠው? እናቱ ድንግል ማርያም ለልጇ የሰጠችው አንድ ስጦታ አላት። ልብስ ገና በሕፃንነቱ የሰፋችለት ልብስ እያደገ ሲሄድ አብሮ የምታድግ አንድ ልብስ
ያችን ልብስ ዕጣ ተጣጥለው ወስደውታል አይሁድ። እርቃኑን ነው የሰቀሉት። ቤት የለው፣ ወርቅ የለው፣ ንብረት የለው። ለሰማይ ወፎች ጎጆ፣ ለምድር ቀበሮች ጉድጓድ አላቸው። የሰው ልጅ ግን ራሱን የሚያስጠጋበት ቦታ የለም ብሎ ክርስቶስ በተራራ ላይ እየኖረ ነው። እናቱን አይቶ ለዮሐንስ እንዲህ አለ፣ አንቺ ሴት እነሆ ልጅሽ። እስቲ ከኔ ጋር ይህን ቃል በሉ፣ አንቺ ሴት። አቤት አንቺ ሴት። ምትክ። ሴት ማለት እኮ ምትክ ማለት ነው። በቃየል የተገደለው አቤል በሱ ምትክ የተወለደውን ልጅ ሴት ብሎ ጠርተውታል። ምትክ ነው። በቀዳሚት ሔዋን ምትክ ለኛ የተሰጠችን ሴት ምትካችን ድንግል ማርያም ኢየሱስ ክርስቶስ ቃና ዘገሊላ ሰርግ ቤትም አንቺ ሴት ይቺ አጥንት ከአጥንቴ ስጋዋም ከስጋዬ ነው ሴት ትባል ያለውን የአዳምን ቃል ይዞ ሴት አንቺ ሴት እነሆ ልጅሽ። ይኸው ከቀራንዮ የመጣው ልጅሽ፣ ይኸው ዛሬም ድረስ ቀራንዮ ስር ያለው ልጅሽ። አንተ ነገረ ክርስቶስ ስገባ የምትሸለመው ድንግል ማርያም ነው። የመስቀሉ ፍቅር ስገባ የምትሸለመው ድንግል ማርያም ነው። ኢየሱስ ክርስቶስን ስታውቅ የምትሸለመው ድንግል ማርያም ነው። እንደ ዮሐንስ እስከ መጨረሻ ስትሄድ የምትሸለመው ድንግል ማርያምን ነው። ሌላ ሽልማት የለም። ቀራንዮ መጥተናል። እሷን ተሸልመን ወደ ቤታችን እንገባለን። ስሟ የተመሰገነ ይሁን። እርሷን ተሸልመ ምን ትፈልጋለህ? ከድንግል ማርያም በላይ ምን ትፈልጋለህ? ማርያም ብህል መሪ ለመንግስተ ሰማያት። ማርያም ማለት መንግስተ ሰማያት መርታ የምታስገባ። በአሁኑ ሰዓት መንግስተ ሰማያት ውስጥ አንድ ሰው ብቻ ነው ያለው፣ እሱም ድንግል ማርያም ናት። እሷን ድንግል ማርያም እሷን ተከትለን መንግስተ ሰማያት የምታስገባን እናት እሷን ከመሸለም በላይ ሌላ ምን ታስፈልጋለህ? ምን ትፈልጋለህ? ሌላ ዓለም ወርቅ ብሰጥ፣ ብር ብሰጥ፣ ስልጣን ብሰጥ፣ እውቀት ብሰጥ፣ ሀብት ንብረት ብሰጥ፣ ጉልበት ብሰጥ፣ ተስፋ ብሰጥ ከድንግል ማርያም አይበልጥም። እንቻል ማን ፈለ ቢለፈቅሎ ሲከን አብዲ ፈለ ቢለፈቅና ወርቀት ብሮ ማርያም እንቻል። ከዛ በኋላሳ ዮሐንስን ፍቁረ ግዝን እነሆ እናት ያቺ ኢሳይያስ ከዘመናት በፊት ያስቀረልን ዘር ያላት እናት እሷ ናት። ዮሐንስ ሙሴ ቅድም ያነሳ ነው ሲና ተራራ ላይ ወጥቶ የቃል ኪዳኑን ታቦት ይዞ ለእስራኤል ዘሥጋ ወረደ። ተመልከቱ። ዮሐንስ ወንጌላዊ ቀራንዮ ሞሪያ ተራራ ወጥቶ አማናዊቷን ታቦት የቀረችልንን ዘር ድንግል ማርያምን ይዞ ወረደ። ክርስቲያኖች ዛሬ ዳግምት ሔዋን ኃጢአት ያልደረሰባት ሔዋን ቅዱስ ያሬድ ስለ እሷ የተናገረው ሔዋን ማርያም እሰትሃቱም ትካት ውስተ ከርሱና አዳም ከመባህር ጻዳ። ማርያምማ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራ ነበረ። ያች ዕንቁ የተወለደችበት ዕለት ነው። ዛሬ ሰው ደስ ብለው ዛሬ ነበር የደስታ ቀን። ኢያቄምና ሐና ልጅ አልነበራቸውም። ደስ ብሏቸው ዛፍ ስር ነው የተወለደችው ድንግል ማርያም። ወዳጄ ዓለም ሲያሳድዳት እንዳይመስል ስትወለድ ጀምሮ ተሰዳ ነው የወለደችው ድንግል ማርያም። በሊባኖስ ተራሮች ላይ ኢያቄምና ሐናን በማኅፀኗ ብዙ ታምር ስለሰራች ገና በማኅፀኗ ዓለም አሳዷታል። ዛሬ በመናፍቃን አዳራሽ ትሰደዳለች። ዛሬ ብዙዎቹ የማርያም ስም እንድነሳ አይፈልጉም። ዛሬ ልደታ ነው እንኳን ሲባል ጭንቅ ብሎ ሰው አለ። እኛ ግን ደስተኞች ነን። ክብር ምስጋና ይግባው። ተወልዳለች ድንግል ማርያም፣ ተሰጥታናለች። ተመልከት ወዳጄ፣ ሊባኖስ ተራሮች ላይ ስትወለድ ኢያቄምና ሐና ደስ አላቸውና የድንግል ማርያም ደስታ የሰው መዳን ነውና አዕዋፋት ሁሉ ተሰበሰቡ ደስታ ለመግለጥ። ያን ምን አደረጉ? ሰዎች ይዞላቸው የመጣውን ቆሎና ንፍሮ እያነሱ ለአዕዋፋቱ ሰጡ። እኛ አሁን ወደ ባዕድ አምልኮ የወሰዱ ሰዎች ይኖሩናል እንጂ የደስታ መገለጫ ነው የነበረው። ቢኪ ዲናለ አባቶቻችን በማህሌታቸው እንዲህ ይላሉ። ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል። መድኃኒት የሆነው ክርስቶስ በመስቀል ተሰቅሎ ዓለምን ያዳነው በድንግል ማርያም በኩል የመጣው ነው። ስለዚህ የዓለም ሁሉ ተስፋ በድንግል ማርያም ተፈጽሞልናል። እንኳን አደረሰን፣ እንኳን አደረሳችሁ። ይቆየን። ወስብሐት ለእግዚአብሔር።